ሄይ ማይክ ዩ ሃቭ 225,000 ፎሎወሮች አሉና 225,000 ፎሎወሮችን ለምንድን ነው ሮንግ ኢንፎርሜሽን የምትሰጣቸው? አሁን እዚህ ጋር ቪዋችሁ እንዲጨምር ብላ የምታሳየው እንትን I don't think that's right. እስቲ let's see what you ምን እንደምትች ቪዲዮአችሁን ፖስት ከማድረጋችሁ በፊት አሁን ማሳያችሁ እነዚህ ሁለት ነገሮች አድርጉ። እዚህ ጋር 3 ሰረዟን ተነኳታላችሁ። ከዛም ሴቲንግ እንደ ፕራይቬሲ እንገባለን። ከዛም በኋላ ወደ ላይ እናደርገዋለን። እንደምታዩት ዳታ ሴቨር የሚል አለ። ይሄኛው እናከዋለን። እኛው እናንተ ጋር ዳታ ሴቨር ላይ የምታደርጉት ዳታ ሴቨሩን ክሊክ ኦን እና ኦፍ ስታደርጉት ምንድነው ስልኩ ምን ያክል ዳታ ይወስዳል ነው። ላይክ በሞባይል ዳታ የምትጠቀሙ ከሆነ ይሄንን ኦፍ ካላደረጋችሁ ሞር ዳታ ይወስዳል፣ ሞር ኮስት ያደርጋችኋል። ኦፍ ግን ካረጋችሁት በማትፈልጉት ሰዓት ዳታ አይወስድም ነው እንጂ ምንም ከቪው ጋር አይገናኝም። እንቀጥል። ኮነ ማለት ነው። ልክ እንደዚህ ኦፍ አድርጉት። ከዚህ እንወጣለን። ከዛም ሁለተኛ ላይ ፍሪ አፕ ስፔስ የሚል አለ። ይሄኛው እናቀዋለን። እንደምታዩት የሚለው ራሱ ፍሪ አፕ ስፔስ ነው የሚለው። ፍሪ አፕ ስፔስ ማለት ስታዩ ሙቪው ምን ስትሉ ላይክ ቲክቶክ ላይ ስትጫወቱ ዳውንሎድ ስታደርጉ ላይክ ስታደርጉ ኦልሬዲ ካች የሚያደርጋቸው ነገሮች አሉ። ሶ ስልካችሁን ቢዚ ነው የሚያደርገው። አሁን እዚህ ጋር እንደምትዩት ካች ማለት ላይክ ኔክስት ታይም ስትመጡ እንዲያስታውሳችሁ የሚያደርግ ነው። ዳውንሎድ ነው ማለት ዳውንሎድ ያደረጋችሁትን ነገር እንዲያመጣ ነውና ያመጣል። ስለዚህ አሁን ይሄ እዚህ ላይ 3.9 ያክል ጂቢ ቲክቶክ አፓችሁ ያንን ዳታ ይዟል ማለት ነው። ሶ የስልካችሁን ዳታ ዩዝ እያደረገ ነው። እሱን ነው ክሊር አፕ የምታደርጉት። ይሄኛው ክሊር የሚለውን ነካዋለን። ድጋሚ ክሊር የሚለውን ነካውና ክሊር ታርጉታላችሁ ካቹን። ሁለተኛ ላይ ያለውንም ክሊር በሉት ማለት ነው፣ ዳውንሎድ የሚለውን። ይሄን በኋላ ከዚህ ወጣችሁ ቪዲዮአችሁን ፖስት አድርጉ። አፓችሁን ፍሪ ያደረጋችሁት ቲክቶክ አፓችሁን ፍሪ ያደረጋችሁት እንጂ ቪዋችሁ ይጨምራል ማለት አይደለምና ይሄ ሮንግ ኢንፎርሜሽን ነው። አስተካክለው። ይሄ 225,000 ፎሎወር እያለ 1.5 ሚሊዮን ላይክ እያለ እንደዚህ የሆነ ሮንግ ኢንፎርሜሽን መስጠቱ ደስ አይልም። ስለዚህ ላይክ የምታስተምር ከሆነ ጉድ ኢኒሺዬቲቭ ጥሩ ነገር ነው፣ ግን you better give ትክክለኛ ኢንፎርሜሽን። እንግዲህ ከወደዳችሁት ካልሆነ ኮሜንት አድርጉልኝ ለእኔም ከተሳሳትኩኝ። ይመቻችሁ።